ነጭ ሆነ ይሄ ነገር። ቆይ ልቀይር። ኮሜንት ማንበብ አልቻልኩም። ገብርኤልን ቀንሹ። ይሄ ነጭና ነጭ ሲገጣጠም ነው። ጋይስ ማዝ የምትፈልጉ የላችሁ? ማዝ የምትፈልጉ ወይዬ ምን አይነት ነው ይሄ? ዘንባባ ነው። እሺ ይሄ የስምንቷ ቅድስት አርሴማ ዘንባባ ነው። እንደዚህ ይሄ ነገር የሚገባቸው የተዋህዶ ልጆች ብቻ ናቸው። እሺ ግን ሌላ ነገር ነው የሚመስላቸው አንዳንድ ሰዎች፣ ግን አይደለም። የሰማዕቷ ቅድስት አርሴማ ዘንባባ ነው። እሺ እንደዛ ነው። በቀናነት ስመልስልሽ ማለት ነው። በቀናነት ስመልስልሽ ይህንን ይመስላል። ኦኬ ብሉ ማጂክ አለ። ማዝ የምፈልጉ ሁለት ቁጥር። እሺ አይቆራረጥማ ድምፄ። ዳሴ ማርያም አለ። አይቆራረጥማ ድምፄ። ድምፄ አሪፍ ሊሆን አይደል? ኦኬ ዘሬውን እኮ ሲስቅ ማለት ነው የሚያለቅስ ነው። ማለት የምትፈልጉ ካላችሁ አንቺ ነገረኛ ወዬ፣ ምን ልታዘዝ? ምን ልንሳይሽ? ምን ላግዝሽ? ፊት ጊዜ እና ልበሽም ጋይስ ማዝ የምትፈልጉ ካላችሁ ሌላ ሀገር ትልኪያለሽ ነው። ሌላ ሀገር አልክም። መስቀል ይሄ ደግሞ እሺ ይሁት እንዴት እንደሚያምር ፒንክ አይደለም። ፒንክ ነው አይደለም? ምንድን ነው? ኦሞ ከለር ወደ ሰማያዊ ማዝ የምትፈልጉ ሻርና ሽፎን የምትፈልጉ ሁለት ቁጥር ጻፉልኝ። እሺ ራሱ ልጁ ጋር መጣ ምጣልኝ ልበለው። ሀይሌ ቁጭ ብዬ ባስተናግዳችሁ። ይሄ የማን ነው? ላከችልሽ ሎኬሽኑ የልጅቷ ነው። እሺ ነች ማሬ። ማዝ የምትፈልጉ ካላችሁ ሁለት ምንት ሊሆነን ነው? ስራ ከጀመረ በ21 ነው የጀመርኩት። ዛሬ ስንት ነው? ዛሬ ነው 40 ቀን። ዛሬ ስንት ነው ቀን? ዛሬ 12። እሺ ማዝ የምትፈልጉ ሁለት ቁጥር። እሺ የዛሬ ዋጣ ምልክላችሁን አክሴፕት አድርጉ። እሺ ማዝ የምትፈልጉ ብቻ። ሰላሜስ አቤት፣ ደህና ነሽ? ደህና ነኝ። ምን ልታዘዝ? ሽፎን እንትን ባስተዋወቅሽም ነጩ ሽፎን ስንት ነው? ነጭ በነጭ 150 ታክስ 25 ነው። ከዛ አይቀንስም? አይቀንስም። የቱርክ ሽፎን ነው ከነነጠላው። ፓንቶ
ويا كملت يا وي نقاكو تلبو مالي ججمو كرا واساب تسير جنتورك أمسي سانين بربادة تليجرام رنقل شمو أنتني ناتنا إرجته لينك ناتنا إرجته تليجرام ران مو سير قندن دو أمسي تجمبر بعد شوفوني مو أبشاك مسيرة أبشاك أمسيرة لا كوبسنا لا من اللالا دواشن تقدمي سدي دواشن تقدمي سدي اتشدي بقول كده من الكلام كويس دواتور بقول أشان إيه سوندي دولار إيه سوندي دولار جالس ندو بمدانا له ناس دواشن تقدمي سدي دواتور با دواشن تقدمي سدي دواتور با وداشان أفرتم يافور عشان أفرتم يافور لكن كابوني كانان كاب هني بروفايلي كان جانا كجرو كتوري يعني كوسي إرجع إنجرو كاميسي إنجرو أوكي هم براسي إرجوش أنا ويا دا أورمون كابوشي أماف غنا أهانجر أوكي قبضو إنجرو جا كنا كيسا إنجلو جيني شكون إني كوني توت نماتين جاملنا أنا جيني جيني كوني توت نماتين إنجلو أبولت إنجرو يو جراتي نمبوستا تولي بقاش أش يلا تمشي أش غلطونس ما زم فالقو هلا قطر صافولين شي وانا نيوتو على كوچا دايل قدمو كنتان دادانين يمنا ፕራይቬት ነው አካውንትሽ ሁለት ቁጥር ምጽፊዋ ጆክ ነው ማን ነው የሚለው ፕራይቬት ነው አካውንትሽ እንትን በይው እሺ ሺቲ የምትፈልጉ መግባት ትችላላችሁ ሺቲ 600 በኢቴች ዲሊቨሪ ጣካርድ ልክላችኋለሁ እሺ እኔ የምለው ይሄ ሁሉ ሰው ግን ተኝታችሁ ነው ወይስ ምን እየሰራችሁ ነው ታፕ ስክሪን አድርጉልኝ ለምንድን ነው ታፕ ማታረጉልኝ ማዝ የምትፈልጉ ካላችሁ አውዬ እንዴት ነሽ ደህና ነሽ እማ ያለሁልሽ ደህና ነሽ አለው ምን ልታዘዝ አውዬ እኔ ሽፎን ነው የምፈልገው በግሩፕ ለሰርግ ማለት ነው እሺ በዋትስአፕ በግሩፕ በዋትስአፕ አውሪ ከተፖስተው ከአንዳንድ ሽፎን ላይ እዩት እሺ ቁጥርሽ እዚህ ላይ አለ አዎ አለ የፖስተኳቸው አሉ ይሁና ፕሮፋይል ያጠገብ ቁጥር አለ በሱ አውሩ እሺ ማይ ቴንክ ዩ እሺማ ቾኮሌት ቾኮሌት ጋይስ ማለት የምትፈልጉ ካላችሁ ኮፒ ሊንክ እያደረጋችሁልኝ ቾኮሌት አለሽ ደከመኝ ቁሜ ማሳየት ደከመኝ ቁሜ ማሳየት ያ ቾኮሌት ደህና ሁኝ ጋይስ ታብታብ አድርጉ እስኪ ማሚ አሁን ሆስፒታል ግን ቢሄዱ ጥሩ ነው። እኔ ምን ብለው እንደዛ ነው ወላሂ። ሰላም ዛሬ እንዴት ናችሁ ሁላችሁ? አልሐምዱሊላህ። ይቅርታ ስትደውይ ትንሽ ተኝቼ ነበር። ይቅርታ ሙሊት ስፈልጋቸው አንተንም ይሳቅንም ጠራውኝ።
ወይ ምን ሁለት ልጆች ተደፍረው ነበር እዚህ ጋር ወንዶች፣ ሁለት ወንዶች ተደፍረው ነበር እና ይሳቅ ያው ጠዋት ኤምባሲ ከማን ጋር መገናኘት ምናምን እንዳለባቸው ሊነግረው ነው። ግን እኔ ደግሞ ምን አሰብኩኝ፣ አሁን ሆስፒታል ቢሄዱ በተለይ ይሄ ታመመ የሚባለው አንደኛው ትንሽ ነው ታሟል። እሺ ማለት ብዙ ናቸው የደፈሯችሁ ወይስ አንድ ባንጋሊ? አንድ እንዴት ቻላችሁ? አንዱን ነው አንዱን ሽንት ቤት ደፈረው ጠብቆ፣ አንዱን ደግሞ የሆነ ነገር አስነክቶ ልብሴን ሳወልቅ አስታውሳለሁ ግን ሌላ ነገር አላስታውስም ነው የሚለው። ያ ክፈትና ንገረውና መቼ ነበር እንደዚህ ያደረገው? እንጃ ታሜ ሐሙስ አለ። ሐሙስ ነገ ደግሞ ሐሙስ ሳምንት ምርመራ ራሱ አይወጣም። ለምን ምን እየተሰራ ነው እስካሁን ድረስ? ታምዬ እንዴት ነው የማወጣው? ምርመራ የተነካ ነገር እየተነካ እንደዚህ መደረጉ ነው። ምርመራው ይወጣል። አንድ ወር ይቆያል። ለምን ምርመራ አንድ ወር? ሴት ልጅ እንኳን ከ73 ሰዓት ማለት የማይወጣ تمرات ما قاعد اتكلم عن الاسبان. حيكون في جرح. ترى مو مضروب هو. ايوه بس مكان الحدث، مكان الجريمه لو كان في اغتصاب او كان في كذا يعني ما ببين اصلا اذا في ما استغفر الله العظيم. كيف ما يبين؟ ايوه ما بيبين بعد مرور الحين كم مر عليه؟ تقريبا اسبوع، يعني 6 ايام او 7 ايام. فاهم عليك، بس يبين معاهم اذا كان جرح، في جرح بسيط اللي هو حق الجديد، او اذا كان مثلا قديم. يعني هو حيبين معاهم بدون تفاصيل كثيره لانه مره مقرف صراحه الوضع. جدا. طب اوكي انا سؤالي ليش انتظر الحين اسبوع كامل؟ ليش انتظر؟ خايف مستحي يا تامي. الحين خلاص من الوجه هو متكلم تعرف. طيب مقويته ما يسفلقم مونيت مقويته يسفلقم كشاله اهون قاسميه مالتي هيد شارجه سجا سلاله قاسميه ነው يا መንግስት አሁን ሪፖርት ይያዝ። አኮሞዴሽን ስለሆኑ አያስወጣቸውም ሰውዎቹ። ኢቨን ፎርማናቸው ምናምን እነሱ ጋር ስለሆኑ አያስወጣቸውም። አምቡላንስ አስጠርቶ በአምቡላንስ አምቡላንስ ኢመርጀንሲ ካልሆነ አይሄድለትም ማለት ነው። تعبان يعني حالته ما يقدر يتحرك ايوه اوكي اذا ما يقدر يتحرك وتعبان وهذه الاسعاف يقدر يشيله. اذروايز الاسعاف بحاله مثل هذه يقول له روح انت بنفسك. لكن اذا ما يقدر يتحرك وعنده اصابه وعنده كذا. كيا اسكي تناقرا كيا ሚውትህን አንሳና ንገረን። ወይ ሞኔት መንቀሳቀስ ምናምን አይችልም? አይ መንቀሳቀስ ይችላል። በቃ አይችልም። በቃ እንደዚህ ፍዝዝ በቃ ራሱን ጥሏል። ራሱ አቅቶታል። ያን እኮ ታመመ ተብሎ ኢመርጀንሲ ቢደወልስ? ኢመርጀንሲ ደውል እኮ እስሐቅ። ታሜ እንዴት ነህ? ሰላም ነው እንዴ? ስማ አሁን አምቡላንስ ቢደውሉ ብቻ ዝም ብሎ በጣም አሞታል ኑ ቶሎ ምናምን አምቡላንስ ይመጣል። ሁኔታው ማለት ኖርማል ከሆነ እዛ የሚታያችሁ ኖርማል ማለት መንቀሳቀስ ይችላል በራሱ መሄድ የሚችል አይነት ከሆነ አምቡላንስ አይወስዱ። እንትን ይሉታል ሄድ ራስህ ሄድ ከፈለክ ሄድ ይሉታል እንጂ እነሱ አያነሱትም። መቼ ነው የሚያነሱት? ከባድ ያኔ ሁኔታ ከሆነ ማለት ነው አምቡላንስ የሚሻለው አሁን እነሱ ማለት መውጣትም ከቻሉ ቀጥ ብሎ ወደ ሐኪም ቤት ሪፖርት ይያዙ። በታክሲም ቢሆን ወጥተው በጣም ሪፖርት ጥሩ ነው። ያኔ ዝም ማለት አልነበረባቸውም። ሳምንት በጣም ቆየ እኮ ያስ كان راسه بيهون كان بالنسبة
ኪያ አሁን መውጣት ትችላላችሁ? ይቻላል። በቃ እሺ፣ በታክሲ ይዛቸው ትሄዳለህ አንተ? ታክሲ እዚህ ሰፈር ይገኛል? አዎ ይገኛል። የት ሰፈር ናቸው? ኑሩ ሳጃም ማርኬት ጋር ሳጃ ያው ይገኛል። እሺ ወደ ዋናው አስፋልት ወጡ እና እዛ ታገኛለህ። ዋናው አስፋልት ላይ ነው ካምፓኒው እንትኑ ዶርማጅ ዋናው አስፋልት ላይ ነው። እሺ استغفرالله يا الله ወደ ቻርጃ ነው የሚሄደው። ሻርጃ ቃስሚያ ሆስፒታል አልቃስሚ ሙስተሽፋ አልቃስሚ ማንኛውም ታክሲ ስትገቡ ቃስሚ ሆስፒታል ወሰደን ብትሉት ይወስዳቸዋል። ሁለት ወንዶች ናቸው አይደለ? አንደኛውን ያው ልብሱ ምናምን ነው ሲያወጣጣበት ሰው የደረሰበት እንጂ አንደኛውን ነው ያደረገው። በአንድ ቀን ውስጥ ነው እንዲህ ያደረጋቸው። አንደኛውን ዛሬ አንደኛውን ነገ የዛሬ ሳምንት የተለያየ ነው ያደረጋቸው። ልጆቹ ማለት ያስተውሉ ማለት የዛ ጊዜ ማለት እንዲህ ሲያደርጋቸው ወይስ ይሄኛው ለአንደኛው ላይ በጣም ትንሽ የአንደኛውን እንኳን አበሻ ወይስ ተጠቅሞ ነበረ? አበሻ ስለ አንደኛውን አበሻ ስለደረሰበት ይሄኛው ደግሞ ትንሽዬው ልጅ ክላስ ዘግቶ ነው ምንም እንትን ያደረገ በቃ የሆነ ነገር አንተ ሲያሻሸ ብቻ አላቅም ልብሴን ሲያወጣው ብቻ ነው የማውቀው ነው እና ህፃን ስለሆነ ለመናገር ብድየሞ ፈራ። በሶስተኛው ቀን ነው እንደዚህ ነው የተናገረው። እሺ ተነሱና አሁን ወሰዳችሁ ወደ ሐኪም ቤት እንደሚል ሁለቱም ወሰዳችሁ። ደግሞ ያለውን ነገር ወይም ያስሐብ አንተ ወሰዳቸው እሱ ይውሰዳቸው ብዬ ነው እንጂ። አዎ እስሐቅ ሰጣችሁና ይደውሉልህ። ችግር የለውም። ይኸው በቃ አለ ሳራ ጋርም አለ ሞኒት ጋርም አለ ስልኬ። እሺ እና በቃ ያለው ነገር ንገሩኝ። እኔ አሁን ደውዬ እነግራለሁ። የልጆቹን ፓስፖርት ግን ላክልኝ። እዚህ ፕሮፋይሉ ላይ ያለ አይደል ስልክ ቁጥር? የለም ሳራ ለሳራ ወይ ለሞኒት ላክልኝ። እሺ የልጁንም ላክልኝ ኪያ እሱ መሆኑን ለማረጋገጥ። እሱ ከሆነ እኔ አውቀዋለሁ። እዚህ አናግረዋለሁ። በቃ ሪፖርቱን ከያዛችሁ በኋላ አሳውቁት። ሞኒት ወይም አንቺን ደውለሽ ንገሪኝ። ካስፈለገ እኔ አብራችሁ እሄዳለሁ። ችግር የለውም። እንደጨረሳችሁ ንገሩን። ነገ ጠዋትም ኤምባሲ እስከሚመጣ እኛ መምጣት እንችላለን። ኖ ዛሬ ካገኘሁ ሪፖርቱን ካገኘሁ ንገሩኝ፣ አሳውቁኝ። በሌሊትም ችግር የለም። መጥቼ ሳጃ ነው የምወስዳቸው ፖሊስ ጣቢያ ማለት ነው። እኔ አብራ ቶሎ ሪፖርቱን ይችላለሁ። እናንተ ጨርሳችሁ ላኩ። እሺ ያለውን ነገር እነግራቸዋለን። ሁሉንም ነገር ያለው በቃ ተነሱ ሳይመሽ። እሺ ይሄ ማለት መቆየትም እውነትም አልነበረባቸው። ነገ ዛሬ ከሚሉ ሪፖርት ብቻ መያዙ በጣም ይጠቅማል። ሂዶ ነበር መሰለኝ አይደል? ሆስፒታል ሄዶ ነበር እንዴ? ሂዶ ነበረ። የመንግስት ካልሆነ ብለው ነው ያባረው። ኦኬ የግል ሐኪም ቤት ሄዶ ነው። ክሊኒክ ነው መሰለኝ። እሷ ቃስሚያ ወይም ፋትሚያ ወይም ኩዌት ሆስፒታል የመንግስት መሆን አለ። የመንግስት ያለ ለማንኛውም አዲስ ካለ አሰብተውብኝ ሞኒቶች አንገር ሪፖርት ከያዙ ፎቶ አንስቶ የላኩልሽ በቃ ለእኔም ላኪልኝ። የልጁንም ፎቶ እንደላኩልሽ ላኪልኝ።
አሁን ይሄን ቢሆን አናግሯለሁ። ስልክ ካላነሳ ችግር የለም። እያ እና ሁሉን ላክልኝ ሁሉን ነገር በቃ እሺ በቃ ቻው። ወይ ጣጣ እንግዲህ ፈጣሪ ይርዳቸው እንጂ ምን ማለት ይቻላል ጋይስ። በጣም ከባድ ነው። መቤቴ እንግዲህ ያለውን ነገር ፈጣሪ ይርዳቸው እንጂ ሳ